እሺ ያው እኔ አርበኛ ሰፈር መለስ እባላለሁ። የጎንደር እዝ የበላይ ጠባቂ የድብ ጠለምት ተከዜ ክፍለ ጦር ቁጥጥር ነኝ። ያው አንቀሳቃሽ እና እኛ ወደዚሁ ሳንወድ ተገደን ወደዚህ ጦርነትና ወደዚህ አስከፊ ጦርነት የገባ ነው። ወደን ሳይሆን ተገደን ሂደንበት ሳይሆን ቤታችን መጥቶብን እንጂ ዝም ብለን ለሌላ ጥቅም ወይም ደግሞ ለሌላ አላማ አይደለም። አላማችን ምንነታችን ይከበር፣ ሀገራችን ሰላም ይሁን፣ ልማትና ሰላም ፈላጊ ህዝብ ነውና አማራ ያን ሰላም ለማግኘት የግድ ምንነታችን አማራ እንደ አማራ መከበር አለበት በሚለው ጥያቄ ምንም መልስ ሳናገኝ በየቤታችን ጦርነት መጥቶብን ነው ወደዚህ የገባ ነው። ተገደን እንጂ ወደን አይደለም። ጦርነት የሰለቸው ልማትና ሰላም የናፈቀ ህዝብ ነው ያለን። ይህን ግን አማራ በመሆኑ ብቻ በየቦታው እያለቀ በየቦታው እየተመታ እየሞተ ቤተ ክርስቲያንና ድሮ ቅርሳዊ የሆኑ መስጊዶችን በማጥፋት ሶዶማዊና አላማ ቢስ ወይም እግዚአብሔር የሚጸየፈውን ስራ የሚሰራ መንግስት መጥቶብን አሁንም ለሃይማኖታችን ለምንነታችን ስለ ሀገራችን ሰላምና ነጻነት እንደምንዋጋ ህዝባችን እንዲረዳው ፈልጋለሁ። ተረድቶትም ከጎናችን ሆኖ አብዛኛው ቦታዎች የአማራው ክልል በአጠቃላይ የገጠር ወረዳዎችና የገጠር ቦታዎችን በስር ቁጥጥራችን ይገኛሉ። ከተማውንም እየገባን እየመታንና እያሰቃቅ ነው፣ እየወጣን ነው፣ እየማረክን እየታጠቅንበት ነው። ለዚሁም አንዱ ትልቁ መነሻ የፋኖ ወልቃይት ጠገዴ ጠለምትና ራያ መሆኑ ሌሎችም የተነጠቁብን ቦታዎች ቢኖሩ በአብዛኛው በሰሜን በኩል ጥሶ መጥቶ የትግራይ ቡድን የራሱን ህግ አርቅቆ ቦታችን ለመውሰድና ትግራይን ለማስፋፋት በሚሰራው ሴራና በሚያደርገው የክፋት መንፈስ አገራችን መልስ ያገኝ ብለን ብዙ ደክመናል። መንግስት ነይ ባይ ወራሪው ደግሞ እኛ በእኛ እያጫረሰ ቆይቶ አሁን እንደገና ስንት ወንድሞቻችን ገብረን ያመጣነውን ቦታ ለማስተላለፍ ያው ዝግጁ እንደሆነ ልዩ ኃይላችንን ሲያራግፈው ልዩ ኃይላችንን በሜዳ ላይ ሲበትነው ነቅተናል። እንደገና ሲቀጥል ወደ ፋኖ መጥቶ ደግሞ ፋኖም ትጥቅህን አውርድ አለ። ፋኖ አገሩን አይኑ እያየ ማስረከብም መወረርም ማየት አይችልም መሸከምም አይችልም በሚል ሁሉም ፋኖ አምጾ በመነሳት ያው ይህን ወራሪ መንግስት አዳክሞታል። ማነው 4 ኪሎ መግባት ነው የቀረው እንጂ ሌላውን ነጻነቱን እያጎናጸፈው ይገኛል። ሌባ እሱ የፈጠረው የሌባ ቡድን የሌባ ስብስብና የነብሰ ገዳይ ስብስብን እየበተና አገራችንን ነጻ እያደረግን ገጠሩን ሰላም እየፈጠርነ ወረዳዎችንና ቀበሌዎችን እየተቆጣጠርን በሰፊው ያው እየታገልን እንገኛለን። የክልል መንግስት ነይ ባዩ ግን አገሩን አሳልፎ ፈርሞ እንደሰጠ ለሁሉም ግልጽ ነው። ሁሉም የብልጽግና መንግስት ለማይረባ ደሞዝና ለማይረባ ጥቃቅም ለሚሰርቀው ስርቆት እየዘረፈ ለሚከብርበት መክበር ይህን ብቻ ተመልክቶ አገሩን እየካደ እየሸጠ እየፈረመ እያስተላለፈ ይገኛል። ይህን ደግሞ የወልቃይት ህዝብ፣ የጠለምት ህዝብ፣ የራያ ህዝብ ይህን አውቆ ብልጽግና ካልተወገደ አገራችን እንደማናስመልስና ብልጽግናን አምነን አገራችን ይከበራል ብለን እስካሁን ስናስብ የነበረው በወልቃይትም በጠለምት በራያ ሁሉም ነገር ተክደን ፈርሞ አስረክቦ እንደሆነ የክልል መንግስት እስከ ዞን አስተዳደር የትኛውም እየፈረመ እየሰጠ የትግራይ ልዩ ኃይል አንድም መሳሪያ ሳያስወርድ የኛውን እንዲራገፍ አድርገው
እነዛውን መከላከያ ልብስ እየለበሱ መከላከያ ነን ብለው ወደ ፋኖ ጦርነት ለመክፈት እየተዘጋጁ ነው። እኛም ዝግጁ ሆነን እየጠበቅናቸው ነው። የሄደብንን ሀገርም በትንሽ ጊዜ እንደምናስመልሰው እናውቃለን። ነገር ግን ብልጽግና ከጀርባችን አድርገን ወልቃይት ጠገዴን ጠለምት ማስከበር ራያ ማስከበር ስለማንችል የመጀመሪያ ጠላታችን አሳልፎም የሰጠ ፈርሞም የሰጠ ብልጽግና ስለሆነ ቅድሚያ ብልጽግናን አስወግደን ወደዛ ወደ ወራሪዎቹ እንደምንመለስ ህዝባችን አውቆ ጎናችን ተሰልፏል። አሁንም በይበልጥ እኛ ጎን ተሰልፎ አገሩንና ወገኑን እንዲያስከብርና ነጻነቱ እንዲያጎናጽፍ ጥሪዬን አቀርባለሁ። አስፖሰር ተባላለሁ። የአማራ ፋኖ ጎንደር ዕዝ ድብ ጠለምት ተከዜ ክፍለ ጦር የዘመቻ መምሪያ ኃላፊ ነኝ። ያው እንግዲህ የፋኖ ትግል የተጀመረው ፋኖ የህዝቡን ሁለንተናዊ ጥያቄ ይዞ ነው የተነሳው። የህዝቡን ሁለንተናዊ ጥያቄ ደግሞ እኩል የመልማት በህይወት የመኖር እንደ ህዝብ በሰላም የመኖር መብቱ ተነጥቆ ስለሆነ የአማራ ህዝብ ይህንን መብት በጠረጴዛ ዙሪያ ሊሳካ ስላልቻለ የትጥቅ ትግል ተጀምሯል ማለት ነው። በ2008 የተጀመረው አብዮት የአማራ ማንነት እና የወሰን ጥያቄዎች በተለይ ደግሞ ጎንደር ላይ የፈነዳው ይህንን የወልቃይት የጠለምት የራያ ጥያቄ ጎልቶ ወጥቶ ህዝቡን እንደማታገያ አድርጎ የመጣና የአንድ አድርጎ ያታገለ ጥያቄ ነው። እነኚህን ጥያቄዎች የብልጽግና መንግስት መጀመሪያ አራግቦ የስልጣን መያዣ አድርጓቸዋል። ከዛም በኋላ አብይ በስልጣን መንበሩ ከያዘ በኋላ ግን ይህን ጥያቄ የሚያነሱ ወንድሞች የአማራ ምሁራን፣ ጋዜጠኞች፣ ባለስልጣኖች የማንነትና የወሰን ጥያቄውን የፍትሃዊነት ጥያቄውን የሚያነሱ በሙሉ ተገለዋል፣ በእስር ቤት ታስረዋል፣ ከስልጣናቸው ተወግደዋል፣ ተባረዋል። ስለዚህ አብይ አሁን እያደረገ ያለው በራሱ መንፈስ አሻንጉሊት አስቀምጦ ከሱ አስተሳሰብ ውጪ የማይናገር አድርጎ የአማራውን ህዝብ እንዲገል፣ እንዲረሽን፣ ዘር እንዲያጠፋ ፈቅዶ አስገብተዋል። ስለዚህ የፋኖ ትግል አሁን ይህንን ለመከላከል ነው የወጣ ነው። ይህንን እየተከላከልንም ህዝባችን እየታደግን ያለ ነው። አሁን የወራሪው መከላከያ ሰራዊት ነኝ ብሎ በሀገር መከላከያ የሚቀልደው እና የሚወረው ህዝቡን እየገደለ እያሳደደ በህዝቡ ላይ ነው ከባድ መሳሪያ እየተኮሰ ያለ፣ በህዝብ ላይ ነው ድሮን እያዘነበ ያለ፣ በህዝብ ላይ ነው መድፍ እየተኮሰ ያለ። ትናንትና አዘዞ በመድፍ ነው እየተደበደበ የዋለው ህዝቡ። ስለዚህ ይሄን ሀገራዊ ስሜት የሌለው ሌላ ኢንተረስት ያለው ነው። ስለዚህ እኛ አሁንም ቢሆን እስከ መጨረሻው ድረስ አሁንም በአዴንና ህወሓት ተመሳጥረው ራያንና ጠለምት ወልቃይትን ለመስጠት ተስማምተዋል። ይሄም በጠለምት እየገባ ነው ያለው። አሁን ተሰጥተው ትግሬዎች እየገቡ ነው። ስለዚህ ወልቃይትም ነገ ይደገማል። የወልቃይት ህዝብ ትኩረት ሰጥቶ ሊሰማን ይገባል። የማንነትና የወሰን አስመላሽ ኮሚቴው እስካሁን ድረስ ቢመለሱ ኖሮ በሱ ጥያቄ እስካሁን ይመልሰው ነበር። ስለዚህ የወልቃይት ጥያቄ የሚመለሰው በትጥቅና በትጥቅ ብቻ ነው። አማራን እናት ጎንደርን ሲደበድብ በመድፍ በታንክ ሲደበድብ ውሎ ወልቃይት ሄዶ ወዳጅ የሚሆንበት የመከላከያ ሰራዊት ሊሆን አይችልም። ስለዚህ የመከላከያ ሰራዊት በወልቃይትም ተጠልቶ የወልቃይት ህዝብ አሁንም ከወንድሞቹ ተሰልፎ ይህን ወራሪ ኃይል ሊያስወግደው ይገባል። ስለዚህ ተወግዶ ወልቃይትነቱን ማረጋገጥ የሚችለው ወይም ጎንደሬነቱን ማረጋገጥ የሚችለው በክንዱና በትጥቅ ትግሉ እንጂ በብልጽግና ልመና ወይም ደግሞ በብልጽግና ጥያቄ ይመለስልኛል ብሎ እንዳያምን የተቀመጡ አመራሮችም በዚህ ልክ ቢሰሩ ጥሩ ነው። አሁን አመራሩ የወልቃይትን ጥያቄ በሚያስመልስበት ቁመና አለ ብዬ አላምንም። ነገር ግን ወደ ትግሉ ተቀላቅሎ የወልቃይትን ጥያቄ፣ የራያን ጥያቄ፣ የጠለምትን ጥያቄ ሁሉንም ያማከለ አማራዊ ትግል አድርጎ ሁለንተናዊ ትግል ሆኖ መውጣት መቻል አለበት። አመሰግናለሁ። ፋኖ አላምሮ ክንፌ ይባላለሁ። የድብ ጠለምት ተከዜ ክፍለ ጦር የህዝብ ግንኙነት ኃላፊ ነኝ።
አሁን ያለንበት ሁኔታ ምናልባት ፋኖን ከዚህ በፊት እንደ ተራ ሽፍታ፣ እንደ ዘራፊ፣ እንደ ተራ ወንበዴዎች አድርጎ የሚያውጅ የብአዴን ወንበዴዎች ነበሩ። ነገር ግን ፋኖ ሳይሆን ወንበዴው ከዚህ በፊት የነበሩት የብአዴን አመራሮች የሞቱትም ያሉትም ፋኖን ሲጨንቃቸውና ሲጠባቸው ጀግና ብለው ከዚህ በፊት በሚዲያቸው እያወጁ ማርኮ እንዲታጠቅ የታጠቀውም ትግሉን ለሀገር አድርጎ ሀገር ድንበርን እንዲያስመልስ ሲደግፉትና ሲያበረታቱት የቆዩ ፋኖ ነው ዛሬም እየታገላቸው ያለ። ትናንት ወንበራቸው ሲናጋና ሲንቀጠቀጡ በየ ኤርፖርቱ ሲንበጫበጩ የነበሩ ለመውጣት ዳር ደርሰው የነበሩ ወያኔ ደብረታቦርና ሌላ ቦታዎች ሲደርስ ሾልከው ለመውጣት ፓስፖርታቸውን አዘጋጅተው የነበሩ የአማራ ተወካይ ነን የሚሉ ሆዳሞቹ ፋኖ ደርሶ ጀግንነቱን አሳይቶ ሀገርን ከጠላት ታድጎ አማራነቱን እንዲያውም ኢትዮጵያዊነቱን አረጋግጦ ጠላትን ድባቅ ከመታላቸው በኋላ የታጠቀውን መሳሪያ እንዲፈታ ሁለት ምላስ ሆነው ሲናገሩ አይተናቸዋል። ስለምጣዱ ብለን አይጧ ትለፍ ብለን እንጂ ጎፈሪያ በጥሮ አጠገባችን ሲሸናብንና ሲንቀሳቀስ እንደ ጅብ ጎን ለጎን ሄደናል ያለው የአማራ ክልል የብልጽግና ፓርቲ አመራር የነበረው ግርማይ ሽጥላ ዛሬ በተናገረበት አፉ ተቀጥፏል። ባንዳ ደግሞ ስራው ይሄ ነው። ነገሮችን ይለኩሳል ግን አይጨርስም። እውነትም ስላልሆነ ሙቷል። የአማራ ፋኖ ማለት ዛሬም ነገም ለወደፊትም ለአማራ ሕዝብ እንዲሁም ለኢትዮጵያ የቆመ ጀግና እንጂ አማራን የሚያሰቃይ አማራን የሚዘርፍ ወንበዴ አይደለም። እኛ አይደለንም ሰው እያገትን የምንቀጣ ያለ ነው። ከተማ ላይ ጎንደር እያሰሩ 2 ሚሊዮን እና 3 ሚሊዮን የሚቀጡት እነሱ የቀጠሯቸው ባንዳዎች ናቸው። እኛ አይደለንም መሀል አስፋልት ላይ አማራን እየረሸነ እየጨፈጨፍን ያለ ነው። እኛ አይደለንም ሻሸመኔ ወለጋና ጉራ ፈርዳ ላይ የአማራን ህዝብ እየለየን እየጨፈጨፍን እያወደምን ያለ ነው። የአማራ ፋኖ አይደለም። አሁን ማነጻጸር ከተቻለ የአማራ ፋኖ ተቆጣጥሮ በሚመራው አካባቢና መንግስት በሚመራው አካባቢ ያለው ሰላም የሰማይና የምድር ያክል ልዩነት አለው። ፋኖ ባለበት አካባቢ ሌባ የለም። ፋኖ ባለበት አካባቢ ሙስና የለም። ፋኖ ባለበት አካባቢ ሰቆቃ የለም። መንግስት ባለበት አካባቢ ሰቆቃ አለ፣ ዝርፊያ አለ፣ ግድያ አለ። ይህ ምንድነው? ህዝቡን ለማውደም የአማራን ህዝብ አነጣጥሎ ለመምታትና ለማስመታት እየተደረገ ያለ የመንግስት ሴራ ነው። ሌላውን ፖለቲካ እንተወውና ቀጥታ አሁን እየታዩ ያሉትን በተለይ ለተማረውም ላልተማረውም ፖለቲካ ለሚገባው ለማይገባው ማህበረሰባችን ልብ ብሎ ሊገባ የሚችለው ቀጥታ እየተደረጉ ያሉ ሁኔታዎች የኑሮ ውድነትን ያልተቆጣጠረ መንግስት፣ ለህዝቡ ያልተቆረቆረ መንግስት ምኑ ላይ ነው ብልጽግና? የመደመር ምልክቱ እኛ እስክናውቀው ሁሉንም እኩል አድርጎ ሁሉን አቅፎ የሚሄድ ነበር፣ ግን ነጣጥሎ እየሄደ ያለው ስርዓት ነው። ስለዚህ አሁንም ቢሆን የፖለቲካ ዝርዝሩን ትተን